እንዴት አይነት ጸሎት ነው የሚጸለየው? ሩምታይ ነው። ብዙ አስቸገራት ትታሄደች። ሌላ ቸርች ጆይን አረገች። እዛም ደግሞ ሲኒየር ፓስተር የተባለው ፕሮፌት ገሌ አብረን ካልተ ቁም ስቅሌን። ስለዚህ ጌታን ትቻለሁ። እንዲህ አይነት ወንበዴዎች በየቦታው አሉ፣ ተኩላዎች። እና ፈጽማችሁ ጸንታችሁ ተቃውሙት ይህን መንፈስ። አሁን ትውልዱ ላይ የተለቀቀ ቤተክርስቲያን ውስጥ በጣም ቦታ የያዘ መንፈስ ነው። እግዚአብሔር ግን በእናንተ ይዋጋዋል፣ በመቀደሳችሁ ይዋጋዋል። እሺ በመገሰጽ አላልኩ፣ በመቀደሳችሁ። መቀደሳችሁ ራሱ መንፈሳዊ ጦርነት ነው። ክብር ለጌታ ይሁን። አሜን። አዎ ስትቀደሺ በጠላት መንግስት ላይ ጦርነት ከፈትሽ ማለት። አዎ ደግሞ ሰልፉ የሚጀምረው ስደቱ የሚጀምረው ከየትም አይደለም፣ ከቸርች። አቦ አታካብጂ ምናምን ወይ ይሄ ማካበድ ነው። ገና አካብዳለሁ ነው የሚባለው። ገና አቀደሳለሁ። ምክንያቱም የጌታ ህይወት ይሄ ብቻ አይደለም። ክብር ለስሙ ይሁን። እና ቀጥሎ ምን ይላል? አንደኛ ተሰሎንቄ 4 ላይ ነው ያለ ነው። እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም። ስለዚህ እግዚአብሔርን የሚያውቁ አሕዛብ መገለጫ ነው ቅድስና፣ በጌታ የመሆንሽ ምልክት ነው። ከዚያ ቁጥር 5 ላይ ምን ይላል? የቀደመው ትርጉም ላይ ማን ይነግረኛል? ከናንተ እያንዳንዱ ይላል አይልም? ከናንተ እያንዳንዱ ምን ይላል? እያነበባችሁ ነው አይደለም? ቶሎ አግኙ። ከናንተ እያንዳንዱ ይላል አይልም? የገዛ ምኑን በደንበሉታ የገዛ የራሱን ዕቃው ምንድነው? የቤት ዕቃ ነው። ዕቃው ምንድነው? አንተ ታውቀዋለህ። ስምህ ማን ነው? ግርማ። ግርምዬ ዕቃው ምንድነው? ጌታ የሰጠን በንግግር መቀደስ ነው። አሁን አንተ እንቅጩን ተናገር። ጌታ የሰጠን የወሲብ ዕቃ። ጌታ ይመስገን። ዕቃውን ማለት እሱን ስለሌላ ዕቃ አይደለም። የገዛ ዕቃውን በቅድስናና